እንዲህ አይነት የተረገመ ህፃን ፈጣሪ አይስጣችሁ ከህፃንነቱ እስከሚያድግ ድረስ የሚሰራው ስራ እየተመታ እዚህ ጋር የምታዩት መኪና ሰርቆ እየነዳ ነው በ7 አመቱ ይሄ ህፃን ሊቴሪያን ይባላል የሚኖረው ደግሞ አሜሪካ ፍሎሪዳ ውስጥ ነው 2008 ላይም እንደ ፈረንጆች አቆጣጠር አያቱ እቤት ትመጣለች ልትጎበኛቸው ሊቴሪያን በዚህ ሰዓት ጓደኛው ውጪ አቁሞ ከጓደኛው ጋር ቲቪኒ ብሎ ይጠይቃቸዋል ቤተሰቡ እናቱ ግን በጭራሽ አለች በዛ ሰዓት በቲቪ የሚታይ ካርቶን ፊልሞች አሉና እሱን ለማየት ነበር በዚህ ሊቴሪያን ተናደደ በዛ ላይ እንዳልኳችሁ ውጪ ነው ያለው ጓደኛው እየጠበቀው ነው ሊገባ እናትየዋ ግን በጭራሽ አለች የሊትሪያን ልዴት ግን እዚህ ጋር ላይ በቃ እናቱ ዞር ስትል ቁልፍ ያያል ከጠረጴዛ ላይ ቁልፉን ብድግ ያደርጋል የምን የመኪና ቁልፍ አያቱና እናቱ ሳይሰሙ ቀስ ብሎ ከአያቱ መኪና ነበረች ያቺ ይገባሉ መኪና ውስጥ ከጓደኛው ጋር በዚህ ሰዓት ማንንም የሰማው የለም እሱ መኪናውን እያስነሳ እንደሆነ መኪናውን ይዞ ይወጣ እንደሆነ አያቱና እናቱ ከጀርባ ጓሮ ነበሩ ግን ይፈልፈላ በዚህ በኩል መኪና እንዴት እንደሚነዳ ያቃር ማርሽ ላይ አስገብቶ ከቆምበት ቦታ ወደ ኋላ ሪቨርስ አርጎ ነካው የሆነ ሰዓት ታዲያ እሱ ከሄደ በኋላ እናትና አያቴው ለሊትሪያን ከጀርባ ጓሮ ባስኬትቦል የሚጫወትበትን መረቡን እየሰሩለት ነበርና መረቡን እየሰሩ ባለበት ሰዓት ታዲያ ደግሞ መፍቻ ያስፈልጋቸው በዚህ ሰዓት አያቴው መፍቻ ልታመጣ ወደ ውስጥ ትገባለች ቤት ውስጥ ግን ጠረጴዛ ላይ ስታይ ቁልፉ የለም የመኪናው ዞር ብላም ያን የተረገመ ፈልፈላ ስትፈልገው እሱም የለም በቃ ቁልፌን የወሰደው እሱ ነው መኪናውን የወሰደው ብላ አበደች ፖሊሶች ጋር እንዲደውሉ ማደረገች እንዳልኳችሁ ሊቴሪያን ግን 7 አመቱን ቢሆን መንዳት ይችላል ስላችሁ ግን ፐርፌክት አይደለም ግን ከሱ እድሜ አንፃር የተሻለ ነው የ7 አመት ልጅ መኪና በሰጡት ምን ሊያደርግ እንደሚችል ታውቃላችሁ እሱ ግን አትሊስት በቃ ይችላል በዛ ላይ ደግሞ ቁመቱ አጭር ነው መኪና ውስጥ ተቀብሮ ራሱ እንዲህ ያለ ነው የሚያየው እና ኦሬዲ አያትዮ እዚህ ጋር ስትነቃ እሱ የትናይት ሄዷል በመሃል ግን ደገፍ ያደረጉት ነገር አለ ለምሳሌ የፖስታ ሳጥን ቁጥር ምናምን ገጨት አድርገዋል ትንሽ የተጠጋቸው መኪና ደገፍ አድርገዋል ለሱንም ገጨት አድርገዋል ጥቁር መኪና ሁሉ 1-2 ፋቅ አድርገዋል ስለዚህ ስራው ደግሞ ሰው አይቶት ለፖሊሶች ጋር ደውሎ ነበር ፖሊስም መጥተው እሱን መከታተል ጀመሩ ተጠግተው መኪናው እንዲያቆም ምልክት ማድረግ ጀመሩ ሳይረን ማጮን ጀመሩ በዚህ ሰዓት ይሄ የተረገመ ፈልፈላ ሊሰማ ነው በጭራሽ ዝም ብሎ ይነደዋል ትንሽም መፍራት ሲጀምር ግን አይ በቃ ወደ ቤት ልንደው ብላ ገባኝ ብሎ ወደ ቤት መንዳት ይጀምራል ግን በመሃል ኩርባ ላይ ወደ ቤት በሚነዳ ሰዓት ያው መኪና ስትነዱ ዋናው ነገር ምንድነው ግምት ማለት ለምሳሌ መኪናችሁ ሳይደርስ ቀድሞ ማዞር ያለባችሁ ቦታ ማወቅ ነው ብቻ ባጭሩና የሆነ ኩርባ ላይ ቀድሞ ሲያዞር የመኪናውን ጎማ ጠርዙ ይመታውና የመኪናው ጎማ ይወልቃል የመኪናውም ትክክለኛ ፎቶ ይሄን ይመስላል ከወለቀ በኋላ ማለት ይሄ ነገር ሲፈጠር ታዲያ መኪናውን እንዳያችሁት እዚህ ጋር ጎማው ወለቀ እንጂ አልተገለበጠም እና ሊቴሪያልና ጓደኛው ምንም አልሆኑም ደህና ናቸው ፖሊስም ደግሞ ጥያቄ ጠይቃቸዋል በንጋታው ያው ህፃን ናቸው ምንም ማድረግ አይችልም ይለቃቸዋል ይሄ ነገር ግን በጊዜው በጣም አነጋጋሪ ነበርና በዜና በምናምን ይወራል ትክክለኛ ከዜና ላይ የተወሰደ የሱን ኢንተርቪው ላሰማችሁ ምን እንደሚል thing. Do it because it's fun. It's fun to do bad things. To drive into a car. But did you know that you could perhaps kill somebody? Yes, but I wanted to do hood stuff with my friend. እንደሰማችሁት ነው ለምንድን ነው ያት መኪና ይሰረከው ሲሉት እንደዚህ አይነት ነገር ማድረግ ደስ ይለኛል መጥፎ ነገር ታዲያ ይሄን ነገር ስታደርግ አደጋ ታደርስም ሲለው አቃለው ግን እንደዚህ አይነት መጥፎ ነገር ማድረግ ሰፈራችን የሚያስጠራ ነገር ነው ኖርማል ነው ብሎ ኢንተርቪው ያደርጋል ማለት ይሄ ኢንተርቪው ዩቲዩብ ላይ ተለቀቀ ብዙ ሰዎች አወቁት ብዙ ሚዲያ ላይ ያሉ ሰዎች ለኢንተርቪው ጠሩታል ጭራሹን ስም ያወጡታል ሁድራት ሚል ስም ይወጣል አሁን ይሄ ፈልፈላ ይሄ ተረገመ ስራው እዚህ ጋር የሚያበቃ ከመሰላችሁ ተሳስታችሁ ከ2 ሳምንት በኋላ ዋልማርት ሱፐርማርኬት ውስጥ ነው ያለውና ያው ከፈረደባት አያቱ ጋር ማለት በይሳት ታዲያ ይጣላሉ ከአያቱ ጋር የዶሮ ክንፍ ግዢልኝ ይላታል አልገዛም ትላለች ግዢልኝ አልገዛም ከዛስ አያቱን መምታት ይጀምራል በዚህ ነገር ደግሞ ያዩ ሰዎች በጣም ተገረሙ እንዴት እንደዚህ ያደርጋል ያው የተረገመ